ሰሞኑን በዚህ በቲክቶክ መንደር ላይ የኢትዮጵያን ወቅታዊ ሁኔታዎችና ፖለቲካዎች በመተንተን የሚታወቀው ቴዲ ሐዋሳ የተባለ ቲክቶክ ገጽ አዘጋጅ ጋዜጠኛ ጋር ቀርቦ ሐሳብ መስጠት እድል አግኝቼ ነበር። እዚህ መድረክ ላይ የተለያዩ ብሔረሰብን ወክለናል የሚሉ በርካታ ግለሰቦች ይመጣሉ። የብልጽግናን ወክለናል የሚሉ ግለሰቦች ፋኖን፣ ወያኔን፣ ኦነግን እና አንዳንዴ ደግሞ ከኢትዮጵያ አንዱን ብሔር ወክለናል የሚሉ የሻቢያ ሰዎችም ይመጣሉ እዛ መድረክ ላይ እና ከፍተኛ የፖለቲካ አቧራ የሚጨስበት ብዙ ሐሳቦች የሚንጸባረቁበት እና አሁን እንዳጋጣሚ ሆኖ ሚዲያው ህትመቱም ብሮድካስቱም ሙሉ በሙሉ በኢንተርቴይንመንት የተዋጣበት ጊዜ ስለሆነ እንደዚህ አይነት ሲሪየስ የሆነ ጉዳይን መናገኘው በኔ በኩል ከዚሁ ከቴዲ ገጽ ላይ ነው። ይሁን እንጂ እዚህ መድረክ ላይ የሚቀርቡት አብዛኛው የሀገራችን የፖለቲካ ሁኔታ ቅኝት በመሆኑ ብሔርን ወክለናል የሚሉ ሰዎች ናቸው። እነዚህ ሰዎች በሚቀርቡበት ሰዓት ደግሞ እርስ በርሳቸው የሚራገጡ አንዱን የሚያሽሟጥጥበት የራሱን የብሔር የበላይነት መልካምነት ጥሩነት ያወራ የሌላውን ብሔር ደግሞ የሚያንቋሽሽበት ሁኔታዎችን ተመለከታላችሁና በጣም ቶክሲክ የሆነ የብሔር ፖለቲካ ተሰማላችሁ። በዛ አይነት መድረክ ላይ ተገኝቶ እንደ አንድ ኢትዮጵያዊ እንደ አንድ ዜጋ የግል አስተያየት ለማቅረብ ያለውን ስሜት ፈተና ልነግራችሁ አልችልም። በጣም ከባድ ስሜት ነው የሚሰማችሁና የሆነ ሆኖ እንግዲህ የሁሉም ያለውን ካለ በኋላ እኔም እንደ አንድ ዜጋ ራሴን ወክዬ ነው በወቅታዊ ጉዳይ ላይ የራሴን ሐሳብ አቀረብኩኝ። ላቀርቤ ለወጣ ስል ቴዲ ምን ሲል ሰማሁት? የተነበር ካሁን የተናገረው ነገር ስሰማው ምንድነው የተሰማኝ? በዚህ በብሔር ጫጫታ ውስጥ ድምጽ የተነፈጉ በርካታ ኢትዮጵያውያን ድምጽ ነው የሚሰማኝ የሚል አስተያየቱን አቀረበና በጣም ገረመኝ። ልጁ የሰላ ጆሮ አለው። በጣም የሚደነቅ ልጅ ነው። እኔ አፕሪሼት ነው ማደርገው። ራሱ እነዚህን ሰብስቦ ወደ አንድ እንዲመጡና እንዲወያዩ እንዲነጋገሩ ለማድረግ መቻል ራሱ ትልቅ ትግስት ነው የሚጠይቀው። ረጅም ሰዓት 3 ሰዓት 4 ሰዓት ተቀምጦ እነሱን ማስተናገድ በጣም ፈተና ነውና ያው እንግዲህ ምንም አይነት ወገንተኝነት ሳይኖር ማስተናገድ በጣም ይከብዳል። የሆነው ነው እሱ ያንን ሲናገር እኔ በጣም ነው የተሰማኝ። በቃ to this extent ሰዎች የሚሰማቸው ነው ማለት ነው ብዬ አልተናገርኩም፣ ወጣሁኝ። ከዛ በነጋታው እንዳጋጣሚ ሆኖ በኢትዮጵያ የሙዚቃ መድረክ ላይ የሚታወቅ አንጋፋ ሰው ደወለልኝና ተመሳሳይ አስተያየት ሰጠኝ። ናሁን የተነበርክ ያለው ሁኔታ እጅግ በጣም ያስፈራል። ሰዎች የአንድ ቡድን ጥገኛ ካልሆንክ በስተቀር እንደ ኢትዮጵያ ይልናገር ብትል አናግሩም፣ እንድትናገር መድረክ አይሰጡም፣ ስም ይለጥፉብሃል፣ ያዋርዱሃል፣ ቤተሰብህ ድረስ ነው ገብተው የሚያንጓጥጡና ብዙዎች ይህንን ፍራቻ ዝም ብለዋል። እና በአሁን ሰዓት ስለ ኢትዮጵያ ለማውራት የተቸገረበት ሁኔታ ነው ብሎ ሲነግረኝ እውነቴን ነው የምላችሁ። ይሄንን ቪዲዮ መስራው ከተኛሁበት ተነስቼ ነው። በቃ አላስተኛኝም። ከዛን ቀን ጀምሮ በውስጥ የሚመላለሰው ስሜት ይሄ ነው። ምንድነው የሚሻለው? የጋራ ነገር ልዩነታችንን እናውራ። እንደ ብሔረሰብም ይሁን እንደ የፈለገው ይሁን እናውራ ልዩነታችንን። ግን አንድ የሚያረጋግጥ ነገር እንዴት ጠፋ? አንድ የሚያወያየን ነገር የሚያግባባን ነገር እንዴት ጠፋ? የህዝብ ቁጥር 150 ሚሊዮን ደረሰ እየተባለ እንዴት ነው አንድ ሐሳብ ላይ ብቻ ያላመጥን ከአመት አመት የምንዘልቀው? እንዴት ነው የብሔር ወሬ ብቻ እየተወራ እድሜያችን የሚያልቀው? ይወራ ስለ ዜግነት ስለ ኢትዮጵያዊነታችን እንዳናወራ ስለምን እንከለከላለን? እኔ በጣም የሚገርመኝ ነገር ምንድነው እነዚህ በብሔር ተለያይተው እርስ በርሳቸው የሚራገጡ ቡድኖችና ግለሰቦች ዘሞመንት ስለ ኢትዮጵያ ወይም ስለ ሀገር አንድነት ማውራት ሲጀምሩ ቀደም ሲጣሉ የነበሩት በሙሉ ይስማማሉ። አንድ ሆነው አታክ ማድረግ ይጀምራሉ። መሳደብ፣ ማጥላላት፣ ኢትዮጵያኒስት ጎራ የሚል አማርኛ ይሁን እንግሊዘኛ ያለየለት ስድብ አምጥተው ይለጥፉባቸውና እንዳትናገሩ ነው የሚያደርጓቸው። እና በዚህ መንገድ የት መድረስ ይቻላል? የት መድረስ እንችላለን? ወደ አንድ መምጣት መቻል አለብን። መነጋገር አለብን። መወያየት አለብን። ልዩነታችንን እንደያዝን ጥላችንንም ቢሆን እንደያዝን አንድ የሚያረጋግጥ ነገር እንፈልግ እንጂ
ቢያንስ በኢትዮጵያዊነት ጉዳይ በዜግነት ጉዳይ እንዴት አንድ መሆን አንችልም እንዴ? ከሀገር ስንወጣ እኮ አንድ አይነት ፓስፖርት ነው ይዘን የምንወጣው። ሀገር ውስጥም እኮ አሁን ባለው ሁኔታ እኮ ኢትዮጵያውያን ነን ሁላችንም። ተከፋፍለን የራሳችንን መሬት ይዘን እስከምንወጣ ድረስ ኢትዮጵያውያን ነን እና ይሄ እጅግ በጣም አሳስቦኝ እውነቴን ነው የምላችሁ ከተኛውበት አሁን ዝም ብዬ ፊቴ እንደዚህ ጠራርጌ ነው ይሄ ቪዲዮ ለመስራት የፈለኩት። እስኪ ወገኖቼ ይሄንን ቪዲዮ የምትመለከቱ ምንድነው የሚሰማችሁ? ምንድነው የሚሰማችሁ? ያላችሁን አስተያየት በጨዋ ቋንቋ ግለጹልኝ። በዚህ መንገድ ረጅም መሄድ እንችላለን ወይ? አመሰግናለሁ።